ሰላም ጤና ይስጥልኝ እንዴት ናችሁ እኔ በጣም ደህና ነኝ ዛሬ ይዤላችሁ የቀረብኩት በጣም ለየት ያለ ስለ ቢል ኦፍ ሎዲንግ ወይም ደግሞ የማስጫኛ ሰነድ በጣም በዲቴል ምን ይመስላል ምን ነገሮችን በውስጡ የያዘ ነው እና ደግሞ ጥንቃቄ ማድረግ ያለብን የትኛው ሴክሽን ላይ ነው የሚለው ነገር በጣም በጥልቀት ዲስከስ የምናደርግበት ነው ነገር ግን በአጭር ሰዓት ለእናንተ በማያሰለች መልኩ ያዘጋጀውላችሁ ቪዲዮ ነው እስከ መጨረሻው ብትከታተሉ በጣም ብዙ መረጃዎች ስለ ቢል ኦፍ ሎዲንግ ወይም ደግሞ የማስጫኛ ሰነድ መረጃ ማግኘት ትችላላችሁ ለዚህ ዩቲዩብ አዲስ የሆናችሁ ያው እንደምታዩት ዩቲዩብ ቻናሉ በጣም አዲስ ነው ስለዚህ ብዙ ሰብስክራይበር ይፈልጋል ያንንም እንዳትዘነጉ ለማለት ነው በቀጥታ ወደ ቪዲዮ ወስዳችኋለሁ እንደምትመለከቱት የኢትዮጵያን ሺፒንግ ላይን የሀገራችን ብቸኛ ሺፒንግ ላይን ነው ያው እንደምታውቁት ስለዚህ የሱን ቢል ኦፍ ሎዲንግ ምን ይመስላል የሚለው ማለት ያው ኤግዛክትሊ ይሄ ብቻ ላይሆን ይችላል ፎርማቱ ነገር ግን ምን ቤዚክ ኮንቴንቶችን ይይዛል የሚለው ነገር ነው ዛሬ የምናየው ስለዚህ በቀጥታ ከመጀመሪያ ከላይ ወደምናገኘው መረጃ ነው መወስዳችሁ እዚህ ጋር እንደምታዩት የሺፐር ዲቴል የሚጠቀስበት ሴክሽን አለ ያው እዚህ ጋር በቀላሉ አንደርስታንድ ማድረግ እንችላለን ሺፐር ወይንም ደግሞ በሌላ ስሙ ኮንሳይነር የምንለው ፓርቲ የሆነ ሀገር ለምሳሌ ከቻይና ከሆነ የሆነ ግብይት የሚፈጸመው እዛ ያለ ሰፕላየር ይሄንን ፕሮዳክት ወይም ደግሞ ይሄንን ጭነት ቻይና አዘጋጅቶ ወደኛ ሀገር የሚልክ ሺፐር ይባላል ማለት ነው በሌላ ስሙ ደግሞ ሴለርም ልንለው እንችላለን ማለት ነው ስለዚህ የሴለር ወይም ደግሞ የሺፐር ኢንፎርሜሽን እዚህ ጋር እንደምታዩት የሚጠቀሱ ነገሮች አሉ የሺፐሩ ስሙ ለምሳሌ XYZ ካምፓኒ ከሆነ XYZ ካምፓኒ ተብሎ ይጠቀሳል አድራሻ ያለበት ሀገር ከተማው እና ስፔሲፊክ የሆኑ አድራሻዎች ካሉት እነሱን እዚህ ጋር በዲቴል የሚጠቀስበት ቦታ አለው እና ደግሞ ኮንታክት ዲቴል ይሄንን ሰፕላየር በምን ኮንታክት እንደምታረጉት የሚጠቀስበት ነገር አለ ማለት ነው ስለዚህ ይሄ መረጃዎች የሺፐር ሳይድ የምናገኘው መረጃዎች ነው ሌላው እዚህ ጋር እንደምታዩት የሺፐር ኮድ አለ ይሄ ኮዱ ኢዚሊ ሺፐሩን አይደንቲፋይ ለማድረግ የምንጠቀምበት ነው ራሱ ሺፐሩ ወይም ደግሞ ሴለሩ የሚያወጣው ኮድ ሊሆን ይችላል ስለዚህ የሺፐሩ ወይም ደግሞ የሴለሩ የመጀመሪያ ዲጂት ባጭሩ እና ቁጥር ያካተተ ሊሆን ይችላል ማለት ነው በቀጣይ ደግሞ ወደ ኮንሳይኒ የምንለው ወይም ደግሞ ገዢ ወይም ደግሞ ወደኛ ሀገር ለምሳሌ ወደ ኢትዮጵያ የሚያስመጣ ከሆነ የኢትዮጵያ ነጋዴ ከሆነ የኢትዮጵያ ነጋዴ ሊሆን ይችላል ማለት ነው ነገር ግን በተለየ ኬስ ለምሳሌ ኦፍ ኮርስ አብዛኛው ግብይት በባንክ ነው የሚከናወነው ስለዚህ የባንኩ ስያሜ ሊሆን ይችላል ማለት ነው ለምሳሌ እኛ ሀገር በንግድ ባንክ ከሆነ ትራንዛክሽኑ የተፈጸመው ስለዚህ በዋነኛነት የኮንሳይኒ ቦታ ላይ ሊጻፍ የሚችለው የባንክ ዲቴል ሊሆን ይችላል ማለት ነው ምክንያቱም ባንኩ ለሚከፍለው ገንዘብ ዋስትና ስለሚፈልግ እናንተ መክፈላችሁን እስካላረጋገጠ ድረስ በሱ ስም ይቆይና በመጨረሻ ነገሮች በሚፈልገው ደረጃ ሲደርሱ ወደ እናንተ ወይም ደግሞ ወደ ገዢው ወደ ኢምፖርተሩ ኢንዶርስ አድርጎ ባለ መብትነቱን የሚያስተላልፍበት ነገር ነው ያለው ማለት ነው አብዛኛው በእኛ ሀገር አሰራር ስለዚህ ኮድ ይኖረዋል እሱም በተመሳሳይ ለምሳሌ ባንክ ተብሎ CBE 001 ሊባል ይችላል ማለት ነው ስለዚህ ኢዚሊ በኮድ አይደንቲፋይ ማድረግ እንችላለን ከኮንሳይኒው ማለት ነው ስለዚህ የናንተ በኤልሲ የገዛችሁት ግዢ ያው እናንተ የሆነ ቦታ ላይ መጠቀስ አለባችሁ ስለዚህ በኖቲፋይ ፓርቲ ላይ የምትጠቀሱበት ሁኔታ ነው ያለው ማለት ነው ስለዚህ ኖቲፋይ ፓርቲ ላይ የናንተ ስም ይኖርና የባንክ ፎርማሊቲውን እንዳሟልታችሁ እንደጨረሳችሁ ባንኩ ለእናንተ ኢንዶርስ የሚያደርግበት አሰራር አለ ማለት ነው ባለቤትነቱን ወደ እናንተ የሚያስተላልፍበት ነገር አለ ስለዚህ ያንን የባለቤትነት መብት ካገኛችሁ በኋላ ነው ወደ ቀጣይ ስቴፕ
ፕሮሰስ ወደ ማድረግ የምትሄዱት ማለት ነው። ነገር ግን በፍራንኮ ቫሉታ ኬዝ ብናየው የኮንሳይኒ ወይም ደግሞ የሃርድ ከረንሲው በእናንተ በራሳችሁ የሃርድ ከረንሲ ሶርስ ኢምፖርት ካደረጋችሁ የኮንሳይኒ ሴክሽኑ የናንተ ይሆንና የኖቲፋይ ፓርቲውን በተመሳሳይ የናንተ ይሆናል ማለት ነው። ነገር ግን ኢቭን በሌላ ኬዝም ኮንሳይኒ እና ኖቲፋይ ፓርቲ የሚለያዩበት ነገር ሊኖር ይችላል። ለምሳሌ ሰርድ ፓርቲ ፍራይት ፎርዋርደርስ ምናምን ክሊር የሚያደርግላችሁ ከሆነ የኮንሳይኒ ስም የናንተ ይሆንና ኖቲፋይ ፓርቲ የፍራይት ፎርዋርደርስ ወይም ደግሞ የፕሮሰስ የሚያደርግላችሁ አካል ሰርድ ፓርቲ ኖቲፋይ ፓርቲ ላይ ሊጠቀስ ይችላል ማለት ነው ባላችሁ አግሪመንት መሰረት። ስለዚህ አሁን ሶስቱን ነገር አይተናል። የሺፐር ዲቴል፣ የኮንሳይኒ እና የኖቲፋይ ፓርቲ። ስለዚህ ሺፐር ወይም በሌላ ስሙ ኮንሳይነር አለ ላኪ ማለት ነው። ኮንሳይኒ ወይም ደግሞ ሪሲቨር ሪሲቭ የሚያደርገው እዚህ ማለት ነው። የሱ ዲቴል ይኖራል፣ የኖቲፋይ ፓርቲ ዲቴል ይኖራል ማለት ነው። ስለዚህ ለሶስቱም ኮድ ተቀምጦላቸዋል። ባይኖርም የተለየ ነገር አይኖርም፣ ነገር ግን በኮድ የሚቀመጥበትም አሰራር አለ ማለት ነው። ወደዚህ ወደ ቀኙ ስንመጣ እዚህ ጋር ቢል ኦፍ ሎዲንግ ነምበር አለ። ብዙ ጊዜ ቢል ኦፍ ሎዲንግ ነምበር አልፋ ኒውሜሪክ የሆነ ቁጥር ነው ብዙ ጊዜ የሚሆነው አልፋቤትና ቁጥርን ያቀናጀ ነገር ነው የሚሆነው ማለት ነው። ከዛ በተጨማሪ እዚህ ጋር እንደምታዩት ስለዚህ እዚህ ጋር የምትመለከቱት ዲቴል በአጭሩ የሚገልጸው ተርሙን አክሰፕት ማድረጋችሁን፣ ከዛ በተጨማሪ ደግሞ የሪሲቭ የምታደርጉት አይተም ኮንቴነሩ ሲከፈት ኢንስፔክሽን ወይም ደግሞ ቼክ አድርጋችሁ ኢሚዲየትሊ ኤኒ ዲፈረንስ ካለ ኢሚዲየትሊ ማሳወቅ እንዳለባችሁ፣ ነገር ግን ካላሳወቃችሁ ያው ኤኒ ዳሜጅ ቢኖር ምን የተለያዩ ነገሮች ሀፕን ቢያደርጉ ሺፒንግ ላይኑ ሪስፖንሲብል እንደማይሆን የሚገልጽ ነገር ነው እዚህ ውስጥ ያካተተው። ከዛ በተጨማሪ ደግሞ አንድ ሳይን የተደረገ ቢል ኦፍ ሎዲንግ አንዴ ካመጣችሁና ፕሮሰስ ከተደረገ በኋላ ያው ቢል ኦፍ ሎዲንግ 3 ኦሪጂናሎች ሊኖሩ ይችላሉ። ስለዚህ አንድ ኦሪጂናል ቢል ሳይን የተደረገ በኮንሳይኒው ማለት ነው አንዴ እሱ ከቀረበ በኋላ የተቀሩት ሁለቱ አውቶማቲካሊ ቮይድ እንደሚሆኑ የሚገልጽ ነገር አለው ማለት ነው። ከዛ በተጨማሪ ደግሞ የሆነ አለመስማማቶች ቢኖሩ በኢትዮጵያ ሕግ እንደምትዳኙ የሚገልጽ ነገር ነው። ከዛ በተጨማሪ ደግሞ ዴሊቨሪ ትራክ የምታደርጉት እናንተ መሆናችሁን እና ሪሲቭ ማድረግ እንደሚጠበቅባችሁ የሚገልጽ ነገር በአጭሩ የተቀመጠ ነገር ነው። ዲቴል ነገሮች አሉት ማለት ነው። ስለዚህ ይሄን ነገር ቢል ኦፍ ሎዲንግ ስትቀበሉ ኮንትራክትም እየገባችሁ ነው ማለት ነው። ስለዚህ ብዙ ዲቴል ነገሮች አሉት። ከዚህ ከቢሉም በስተጀርባ ብዙ ዲቴል ነገሮች አሉት ማለት ነው። በአጭሩ ግን ይሄንን ይመስላል። ከዛ በተጨማሪ ደግሞ ፖርት ኦፍ ሎዲንግ ይኖራል። ለምሳሌ ከቻይና ፖርት አንዱ ፖርት ለምሳሌ ሻንጋይ ከሆነ ሻንጋይ ይባላል፣ ፖርት ኦፍ ሻንጋይ ማለት ነው። ፖርት ኦፍ ዲስቻርጅ ደግሞ ኮንቴነሩ የሚራገፍበት ከመርከብ የሚወርድበት ወደ ፖርት ማለት ነው። ጅቡቲ ነው በእኛ ኬዝ ማለት ነው፣ ከመርከብ የሚወርድበት ከዛ በኋላ ተጓጉዞ ሊመጣ ይችላል። ሌላው እዚህ ጋር የምትመለከቱት ቨዝል አለ። ይሄ ማለት መርከቡ ይሄ ኮንቴነር የተጫነበት መርከብ የትኛው መርከብ ነው የሚለውን የሚገልጽ ነገር ነው። ለምሳሌ በዚህኛው ኬዝ ብናይ በማን የተጫነው ኤምኤስሲ ወይም ደግሞ ሜዲትራኒያን ሺፒንግ ካምፓኒ የሚባለው ሺፒንግ ካምፓኒ ያለው እና ከዚህ በኋላ ደግሞ ኤምኤስሲ ብሎ ቁጥሮች ይኖሩታል። የቨዝል ስያሜውን ነው ማለት ነው። እዚህ ጋር ደግሞ ቮያጅ ነምበር አለው። ከዚህ ጋር ይኖረዋል ቮያጅ ነምበር። ይሄም አልፋ ኒውሜሪክ የሆኑ ቁጥሮች ናቸው በብዛት ያሉት። የትኛው አይነት ሺፕመንት መሆኑን እና ደግሞ የተለያዩ ነገሮች ሊኖሩት ይችላሉ እንደ ሺፒንግ ካምፓኒው ማለት ነው። የራሱን የሆነ ቮያጅ ነምበር ሊያስቀምጣል። እዚህ ጋር ቮያጅ ነምበር ሁልጊዜም የተለያየ ነው የሚሆነው፣ ምክንያቱም ትራክ ለማድረግ እንዲመች ማለት ነው። ስለዚህ በእያንዳንዱ ጉዞ የተለያየ ቮያጅ ነምበር አሳይን ይደረግለታል ማለት ነው። ከዛ በተጨማሪ ፖርት ኦፍ ዲስቻርጅ ተመልክተናል። እዚህ ጋር
ፕሌስ ኦፍ ሪሲፕት ወይም ደግሞ ፖርት ኦፍ ሎዲንጉ ላይ ነው ማለት ነው። ይህንን ጭነት ለመርከብ ካምፓኒው ያስረክባችሁበት ቦታ ፖርት ኦፍ ሎዲንግ ነው። ከዛ በተጨማሪ ደግሞ የት ነው የሚሄደው የፋይናል ዴስቲኔሽኑ የት ነው የሚለውን ነገር በኢትዮጵያ ኬስ እዚህ ጋር ሞጆ ወይም ቃሊቲ ሊሆን ይችላል ማለት ነው። ስለዚህ የምትፈልጉት ሞጆ ከሆነ ሞጆ ትላላችሁ፣ ቃሊቲ ከሆነ ደግሞ ቃሊቲ ኮሜት ግቢ ተብሎ ሊጠቀስ ይችላል ማለት ነው። እነዚህ ደረቅ ወደቦች ናቸው። ነገር ግን እዚህ ጋር ደረቅ ወደብ ያለ ነው ወይም ደግሞ ፖርት ኦፍ ዲስቻርጁ ግን ጅቡቲ ሆነና ወደ ደረቅ ወደሚመጣበት ነገር ይኖራል ማለት ነው። ከዛ በተጨማሪ እዚህ ጋር የምትመለከቱት ኖትና ማርክ የሚጻፍበት ማለት ነው። እዚህ ጋር ስትመለከቱት እዚህ ቦታ ላይ ሊገኙ የሚችሉ መረጃዎች እዚህ ጋር ያው ሳምፕል ነው። ከቢል ኦፍ ሎዲንግ ሊለያይ ይችላል። ነገር ግን ኮመን የሆነ አንደርስታንዲንግ እንዲኖረን እዚህ ጋር ኮንቴነር ነምበር ሊጠቀስ ይችላል። የኮንቴነር ነምበር ይሄ የመጀመሪያው ኮንቴነር ነምበር ይሆንና ከዛ በኋላ ደግሞ ሲል ነምበር ሊኖረው ይችላል። ሲል ነምበር የኮንቴነር መቆለፊያ ወይም ደግሞ ሎክ የሚደረግበት የራሱ ሎኪንግ ሲስተም ስላለው ሲል እንለዋለን። የዛ ቁጥር መጠቀስ አለበት እዚህ ጋር ግዴታ ማለት ነው። ምክንያቱም ኮንቴነሩ ጆርኒ ላይ ወይም ደግሞ በጉዞ ላይ ያለ መከፈት አለመከፈቱን የሚያረጋግጥልን እሱ ስለሆነ ማለት ነው። ሌላ እዚህ ጋር ሲዋይ ቱ ሲዋይ የሚል ነገር ሰምታይምስ ልታገኙ ትችላላችሁ። ይሄ ኮንቴነር ያርድ ቱ ኮንቴነር ያርድ ማለት ነው። ይሄ ማለት ኮንቴነሩ ከተጫነበት ቦታ እስከሚራገፍበት ቦታ ድረስ ምንም አይነት የኮንቴነር እንደማይከፈት ማለት ነው። በኮንቴነር እየተጓጓዘ መሆኑን የሚያሳይ ነገር ነው። ብዙ ጊዜ ይሄ ለኤፍሲኤል ሲሆን ወይም ደግሞ ፉል ኮንቴነር ሎድ ሲሆን የሚጠቀስ ነገር ነው። አንዳንድ ጊዜ ኮንቴነር ሼር አድርገን ስናመጣ ያ ነገር ላይሆን ይችላል ማለት ነው። ነገር ግን ኮንቴነራይዝድ ከሆነ ሞስት ፕሮባብሊ ሲዋይ ቱ ሲዋይ ነው የሚሆነው። ሌላው ስሎት ካሪየር የምንለው ሜዲትራኒያን ሺፒንግ ካምፓኒ ሊሆን ይችላል። አሁን ይሄ የኢትዮጵያን ሺፒንግ ላይን ቢል ኦፍ ሎዲንግ ነው። ነገር ግን ያጓጓዘው ኢትዮጵያን ሺፒንግ ላይን መርከብ ላይሆን ይችላል። ሞስት ፕሮባብሊ የኢትዮጵያን ሺፒንግ ላይን ነው የሚያጓጉዘው። ስለዚህ በዛ ኬስ ስሎት ካሪየር ወይም ደግሞ ላይኖር ይችላል። ይሄ ተጨማሪ መረጃ ላይኖር ይችላል። ነገር ግን ስሎት ካሪየር የምንለው ብዙ ጊዜ ስሎት የሚጠቀም የሺፒንግ ካምፓኒ ሆኖ ስሎት ማለት የሆነች ስፖት ለእናንተ ኮምፒውተራይዝ በሆነ ሲስተም ስሎት አሳይን የሚያደርግ የሺፒንግ ካምፓኒ ከሆነ ያንን ሊያስቀምጥ ይችላል። ነገር ግን ከሌለም ኢትስ ኦኬ ማለት ነው። ስለዚህ ስሎት ካሪየር ቢል ኦፍ ሎዲንግ ነምበር ሊኖረው ይችላል እዚህ ጋር ከዚህ በተጨማሪ ማለት ነው። እዚህ ጋር እንደምታዩት ቢል ኦፍ ሎዲንግ ነምበር አለ እዚህ ጋር። ከዛ ደግሞ እዚህ ጋር ሊኖረው ይችላል ማለት ነው። እዚህ ጋር እንደምታዩት ቢል ኦፍ ሎዲንግ ነምበር ይጠቀሳል። ስለዚህ ኢትዮጵያን ሺፒንግ ላይን አውትሶርስ አድርጎለታል ማለት ነው ለዚህ ሺፒንግ ካምፓኒ ማለት ነው። ከዛ በተጨማሪ ደግሞ ቡኪንግ ሪፈረንስ ሊኖር ይችላል። ቡኪንግ ሪፈረንስ ነምበር እናንተ ለኮንቴነሩ ቦታ ቡክ ያደረጋችሁበት ቁጥር ነው እዚህ ጋር ማለት ነው። ከዛ በተጨማሪ ነምበር ኦፍ ፓኬጅ ላይ ስንት ኮንቴነር ነው የሚይዘው የሚለውን ነገር መረጃ የምታገኙበት ነው። 40 ፊት ነው 20 ፊት ነው ስንት ነው የሚለውን እዚህ ጋር የምታገኙበት መረጃ አለ። ፓኬጂንጉ ስንት ፓኬጅ ነው አንድ ኮንቴነር ውስጥ ሆኖ ስንት ፓኬጅ አለ የሚለውን ነገር እዚህ ጋር ይጠቀሳል ማለት ነው። ምክንያቱም ይሄ ከፓኪንግ ሊስቱ ጋር ማች ማድረግ አለበት ያንንም መረጃ ስለሚያስፈልግ ሲራገፍ ማለት ነው። ከዛ በተጨማሪ ዲስክሪፕሽን ኦፍ ጉድስ ላይ አንዳንድ መረጃዎች ይኖራሉ ስለ አይተሙ ዲስክሪፕሽን። ለምሳሌ 10,000 ካርቶንስ ኦፍ ፕሮሰስድ ፉድ ወይም ደግሞ ካንድ ቬጂቴብልስ ከሆነ እዚህ ጋር ዲስክራይብ ይደረጋል። ፓኬጂንጉ በካርቶንስ እና ደግሞ ስታክድ ኦን ፓሌትስ እነዚህ ካርቶኖች በፓሌት ላይ ተጭነው ወይም ደግሞ ፓሌታይዝ ተደርገው መምጣታቸውን የሚያሳይ ነገር አለው። ይሄ ሊኖረው ይችላል ማለት ነው። ከዛ በተጨማሪ ደግሞ የእቃው ኤችኤስ ኮድ ወይም ደግሞ ያው ሃርሞናይዝድ ሲስተም ኮድ የምንለው የትኛውም እቃ የራሱ ኤችኤስ ኮድ አለው።
ስለዚህ ኤችኤስ ኮዱ ይጠቀሳል ማለት ነው። ከዛ በተጨማሪ ቲን ነምበሩ የኢምፖርተሩ ቲን ነምበር በተለይ ናዊዳይስ በጣም ጅቡቲም ላይ አንዳንድ ነገሮችን እያየን ስለሆነ ቲን ነምበር መጠቀስ የሚኖርበት ነገር አለ ግዴታ ማለት ነው። ከዛ በተጨማሪ ደግሞ ኤሪያ ኮድ በከስተምስ የትኛውም ኢምፖርተር ኤሪያ ኮድ ሊኖረው ይችላል። የከስተምስ ኤሪያ ኮድ የምንለው ነው። ስለዚህ የትኛውም ኢምፖርተር ከጉምሩክ ኮሚሽን ኤሪያ ኮድ ይኖረዋል። በዛ ኤሪያ ኮድ ለሰፕላየሩ ልኮ ይህንን ኤሪያ ኮድ ተጠቅሞ ነው ማለት ነው እቃውን የሚያስመጣው። እነዚህ ነገሮች ወሳኝ ነገሮች ናቸው። ምክንያቱም ቲን ነምበሩ በትክክል መጠቀስ አለበት፣ ኤሪያ ኮዱ መጠቀስ አለበት። በኋላ ፕሮሰስ ላይ ጫና እንዳይፈጥር ማለት ነው። ከዛ በተጨማሪ ደግሞ ፍሬት ፕሪፔድ ሊሆን ይችላል፣ ቀድሞ የተከፈለ ፍሬት ሊሆን ይችላል፣ ወይም ደግሞ አት ዴስቲኔሽን ሊከፈል ይችላል። ስለዚህ እሱ ቢል ኦፍ ሎዲንጉ ላይ ይጠቀሳል። ፍሬት ተከፍሏል አልተከፈለም የሚለውን ነገር የምናገኝበት ሴክሽን ይኖረዋል ማለት ነው። እዚህ ጋር የትኛውን ቦታ ላይ ሊኖር ይችላል፣ ነገር ግን ቢል ኦፍ ሎዲንጉ ላይ የሚጠቀስ መረጃ ነው ማለት ነው። ከዛ በተጨማሪ እዚህ ጋር ግሮስ ዌይት አለ በኪሎግራም ምን ያህል ኪሎግራም ነው እቃው የሚለው የሚጠቀስበት ሴክሽን ነው ማለት ነው ይሄ። ከዛ በተጨማሪ ሜዠርመንት ሲቢኤሙ ሊጠቀስ ይችላል፣ ኪዩቢክ ሜትር ይጠቀሳል እዚህ ጋር ማለት ነው። ይሄ ብዙ ጊዜ ያው ቦክስ ሼፕ ከሆነ አይተሙ ብዙ ጊዜ አይቸግርም። ስለዚህ ሌንግዝ ዊድስ እና ሃይቱን ሜዠር በማድረግ ምን ያህል ኪዩቢክ ሜትር ኤሪያ ከቨር ያደርጋል የሚለውን ነገር የምናይበት ነው። ኢሬጉላር ሼፕም ወይም ደግሞ ማሽን ምናምን ሲሆን ብዙ ጊዜ ሼፑ ላይመች ይችላል። ነገር ግን ምን ብለን ነው ኮንሲደር የምናደርገው የአይተም ቦክስ ውስጥ ገብቶ ቢሆን ብለን ኮንሲደር አድርገን ሲቢኤሙን ማውጣት እንችላለን ማለት ነው። ስለዚህ ካርቶን ውስጥ ለምሳሌ የሆነን አይተም ስናስገባ የሚወስደው ኤሪያ አለ። ስለዚህ እሱን ኮንሲደር በማድረግ ሲቢኤሙ ሊጠቀስ ይችላል ማለት ነው። ስለዚህ ብዙ ዲቴል ነገሮች አሉት። እኛ ያው ቤዚካሊ እያንዳንዷን ዲቴል መመልከት አይጠበቅብንም። ጀስት ለመረጃ ያክል ነው ሼር ያደረኳችሁ። በጣም ጥንቃቄ ማድረግ ያለባችሁ ፓኬጂንጉ በትክክል ከፓኪንግ ሊስቱ ጋር ማች የሚያደርግ መሆኑን፣ ኮንቴነር ነምበር፣ ሲል ነምበር ትክክል መሆኑን፣ እዚህ ጋር ቲል ነምበራችሁ፣ ኤሪያ ኮድ ቤዚክ የሚባሉ የእናንተ መረጃ የያዙ ነገሮች ላይ በጣም ፎከስ ማድረግ እና ጥንቃቄ ማድረግ አለባችሁ ማለት ነው። ከዛ በተጨማሪ ወደ መጨረሻ ላይ ስንሄድ ቶታል ነምበር ኦፍ ፓኬጅ ወይም ኮንቴነር እዚህ ጋር ምን ያህል ኮንቴነር ነው በዚህ ቢል ኦፍ ሎዲንግ የመጣው፣ በዚህ ማስጫኛ ሰነድ ምን ያህል ኮንቴነር መጣ የሚለውን ነገር 1 ነው 2 ነው 3 ነው እዚህ ጋር ይጠቀሳል። እና ደግሞ መርከቡ የሚጫንበት ቀን ወይም ደግሞ ከዛ ከፖርት ኦፍ ሎዲንግ የሚነሳበት ጊዜ ቀን እዚህ ጋር ሊጠቀስ ይችላል። እና ደግሞ ይሄ ኢሹ የተደረገበት ያ ቢል ኦፍ ሎዲንጉ ኢሹ የተደረገበት ቦታና ቀን እዚህ ጋር ሊጠቀስ ይችላል ማለት ነው። ከዛ በተጨማሪ እዚህ ጋር እንደምታዩት አንድ ሾርት የሆነች ኖት አለች። ይሄ ያው ይሄ ኖርማሊ በኢትዮጵያ ሕግ የሚገዛ መሆኑን ለመግለጽ የሚጠቀሙበት ስቴትመንት ነው። ስለዚህ እሱ ብዙ የሚያሳስብ ነገር አይደለም። እና ከጀርባ ፕሪንት የተደረገ ሴክሽን አለው ቢል ኦፍ ሎዲንግ። ከጀርባ ብዙ ተርም እና ኮንዲሽኖች አሉት። በዛ መሰረት የሚተዳደር መሆኑ ለዛ የተገዛ መሆኑን የሚጠቅሱበት ሴክሽን ነው። ስለዚህ ይሄን ይመስላል። ከዛ በተጨማሪ እዚህ ጋር ኢን ዊትነስ ኦፍ ዘ ኮንትራክት የሚለው 3 ኦሪጂናል ቢል ኢሹ እንደሚደረግ እና ቅድም እንዳልኳችሁ አንዱን ኦልሬዲ ሺፒንግ ፕሮሰስ ተደርጎ አንዱን ለእቃ መረከቢያነት ከተጠቀማችሁበት በኋላ ያው ሁለቱ እንደማያገለግሉ ነው ማለት ነው። ስለዚህ አውቶማቲካሊ ቮይድ ይደረጋሉ ማለት ነው። ስለዚህ ይህንን ይመስላል የኢትዮጵያን ሺፒንግ ላይን ቢል ኦፍ ሎዲንግ። ሌሎቹንም ቢል ኦፍ ሎዲንጎች ብትመለከቷቸው ከዚህ የተለየ ነገሮች አይኖራቸውም። ተጨማሪ መረጃዎች ምናልባት ሊኖራቸው ይችላል፣ ግን አሁን የጠቀስናቸው ነገሮች ሞስት ፕሮባብሊ ሚኒመም ሪኳየርመንት ስለሆነ ይኖራቸዋል ማለት ነው። ስለዚህ
ተመልካቾቼ ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። ከወደዳችሁት መረጃ ከሰጣችሁ ከጠቀማችሁ ሼር በማድረግ ልታግዙን ትችላላችሁ። ላይክም ሰብስክራይብም ያደረጋችሁ ሰፖርት ልታደርጉን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እመኝላችኋለሁ። መቻችሁ